السلام عليكم ورحمة الله وبركاته. الحمد لله والصلاة والسلام على خير خلق الله محمد بن عبد الله وعلى آله وصحبه ومن والاه أما بعد ዛሬ በአላህ ፈቃድ አጠር ባለ መልኩ ጥቂት ስለ ጀነት በሚል ርዕስ አላህ ሱብሓነሁ ወተዓላ አዱንያ ላይ አላህ ለምን እንደፈጠራቸው አውቀው ህይወታቸውን አላህ ሱብሓነሁ ወተዓላ በሚወደው መልኩ ለመሩ ባሮቹ ያዘጋጃትን ውዷን ጀነት በተመለከተ አንዳንድ ነገሮችን ለማለት እንሞክራለን። በመጀመሪያ ደረጃ አላህ ሱብሓነሁ ወተዓላ ለምንድን ነው የፈጠረን? ለምንድን ነው የፈጠረኝ ብለን እያንዳንዳችን ራሳችንን ልንጠይቅ ይገባናል። እነሆ አላህ ሱብሓነሁ ወተዓላ እያንዳንዱ የሚያደርጋቸው ነገሮች ሒክማና ጥበብ ምክንያት አላቸው። አላህ ከፈጠራቸው ፍጥረታት ሁሉ የተከበረው ምድር ላይ የሚኖረው የሰው ልጅ እዚች ምድር ላይ ሲገኝና ሲኖር ለመኖር የሚያስፈልጉት ነገሮች በሙሉ ተሟልተው ሲሰጡት ትልቅ ዓላማ አለው፣ የተፈጠረበት ምክንያት አለው። ለምንድን የተፈጠርኩት ብለን ራሳችንን ልንጠይቅ ይገባናል። አላህ ሱብሓነሁ ወተዓላ ለምን እንደፈጠረንም በተደጋጋሚ በቁርአን አያዎች ገልጾልናል፣ አስቀምጦልናል። ሁሌ የምንደጋግመው በተደጋጋሚ የምንሰማው የቁርአን አያ አለ። ወማ ኸለቅቱል ጂነ ወልኢንሰ ኢላ ሊያዕቡዱን፣ ሰዎችንም ይሁን ጂኖችን እኔን በብቸኝነት ሊገዙ ለእኔ ሊተናነሱ እንጂ አልፈጠርኳቸውም ብሏል። ይህን የተፈጠረለትን ዓላማ ጠንቅቆ አውቆ ከግብ ያደረሰ ሰው አላህ ሱብሓነሁ ወተዓላ ትልቅና ውድ የሆነ ሽልማት አዘጋጅቶለታል። የተፈጠረለትን ዓላማ የዘነጋና ቸላ ያለ እንደ እንስሳ የኖረ ደግሞ አኼራ ላይ መጥፎ ቅጣትና መመለሻው የከፋ እንደሚሆን፣ መጥፎ ቅጣት እንደሚጠብቀውና መመለሻው የከፋ እንደሚሆን አላህ ሱብሓነሁ ወተዓላ ነግሮናል። እዘን አላህ ሱብሓነሁ ወተዓላ ለምን እንደፈጠረው አውቆ ለተፈጠረለት ዓላማ ከግብ ለማድረስ ጥረት ያደረገ ሌት ተቀን አላህን ሱብሓነሁ ወተዓላ የፈራና ያስታወሰው ህጉ ላይ ቀጥ ያለ ሰው አላህ ሱብሓነሁ ወተዓላ ጀነት ምትባልን ሀገር አዘጋጅቶለታል። የተፈጠርንለት ዓላማ አላህን መገዛት ነው። በውዴታ በፍርሃት በተስፋ አላህን ማምለክ ነው። ይህን ዓላማውን ከግብ ያደረሰ ሰው ከዚህች ዱንያ በሞት ሲሰናበት አኼራ ላይ ጀነትን አላህ አዘጋጅቶለታል። እነሆ ጀነት የምኞቶች ሁሉ ጣሪያና መጨረሻ ናት። የሰው ልጅ ብዙ ነገር ይመኛል፣ ግን የምኞት ሁሉ ማብቂያው ሙእሚኖች ዘንድ የአላህ ውዴታና ጀነት ነው። ጀነት የገባ ሰው የአላህን ውዴታ ያገኛል። ጀነት ያልገባ ሰው የአላህን ውዴታ ሊያገኝ አይችልም። ቀልቡ ሰላምና ራሓ ሊያገኝም አይችልም። እነሆ ጀነት ውስጧ ላይ ከጸጋ ከኒዕማ የሰው ልጆች በዓይናቸው አይተውት የማያውቁ፣ በጆሯቸው ሰምተውት የማያውቁ፣ በልባቸው ትዝ ብሏቸውና ታስቧቸው የማይታወቀን ኒዕማ ጸጋ አላህ ጀነት ውስጥ አዘጋጅቷል። አዱንያ ላይ ምንም እንኳ መከራ ስቃይ ቢበረታበት አንድ አማኝ ወደ አኼራ ሄዶ ሱራጥን ተሻግሮ ጀነት ሲገባ አንዴ ብቻ ጀነት ላይ ሲነከር የአዱንያን ስቃይና መከራ እንደሚረሳ ነቢያችን ሰለላሁ ዐለይሂ ወሰለም ተናግረዋል። ዩእታ ቢአንዓሚ ረጁሊን፣ አዱንያ ላይ አላህን ሱብሓነሁ ወተዓላ የማይፈራ ለአኼራው የማይጨነቅ የነበረና ምድር ላይ ካሉ ቅንጦተኛና ደስተኛ ሰዎች ሁሉ አንደኛ ይባል የነበረ በአላህ ያላመነን ሰው የቅያማ ቀን አላህ ፊት ሱብሓነሁ ወተዓላ ሲቆም አንድ ጊዜ ብቻ እሳት ላይ እንዲነከር ይደረጋል አሉ ነቢ ሰለላሁ ዐለይሂ ወሰለም። እሳት ላይ ተነክሮ ወጥቶም በህይወትህ አዱንያ ላይ ስትኖር አንዴ ደስታ አይተህ ታውቃለህ እንዴ ተብሎ ይጠየቃል። በጭራሽ ደስታ የሚባል ነገር አይቼ አላቅም። አዱንያ ላይ በአላህ ባለማመኑ፣ ኸይር ስራ ባለመስራቱ፣ የተፈጠረለትን ዓላማ ባለማወቁ ምንም እንኳ አዱንያ ላይ በሰላም በደስታ ቢኖር ከደስተኛና በቅንጦት ከሚኖሩ ሰዎች ሁሉ ዋናው አንደኛው ቢባል አኼራ ላይ አንዴ ብቻ በእሳት መነከሩ የአዱንያን ደስታ ሁሉ ያስረሳል። በተቃራኒው ደግሞ አዱንያ ላይ በአላህ አምኖ ለአኼራው ስንቅ እየሰነቀ ምንም እንኳ አዱንያ ላይ ፈተናዎች፣ መከራዎች፣ ስቃዮች ቢበዙበት አላህን ሱብሓነሁ ወተዓላ ይዞ ለአኼራው ተጨንቆ ይኖር የነበረ ሰው ሱራትን ተሻግሮ አኼራ ላይ አላህ ፊት ቆሞ አንዴ ጀነት ውስጥ
ገብቶ ወጥቶ አላህ እንዲጠየቅ ያደርጋል። በህይወትህ አዱንያ ላይ ስቃይና መከራ ገጥሞህ ያውቃል እንዴ ተብሎ ይጠየቃል። በጭራሽ በህይወቴ መከራ ስቃይ ገጥሞኝ አያውቅም። አንዴ ብቻ ጀነት ውስጥ ተነክሮ መውጣቱ ጀነት ውስጥ ገብቶ መውጣቱ አዱንያ ላይ ያሳለፈውን መከራ ስቃይ የደረሰበትን አደጋ ሁሉ እንዲረሳ ያደርጋል። ሆኖም ይህን የአኼራን ኒዕማ የአኼራን የጀነትን ጸጋ ሰላም ለማግኘት ዝግጅት ያስፈልጋል። ስለ ጀነት በየጊዜው እንሰማለን። በሰማን ቁጥር ጀነት ትገባላችሁ የተባለን እስኪመስል ድረስ ራሳችን ከጀነት ሰዎች እንቆጥራለን። ላኪን ይህችን ውድ ጀነት አላህ ሱብሓነሁ ወተዓላ ለነማን እንዳዘጋጃት በተከበረው ቁርአኑ ነግሮናል። ነቢያችንም ዓለይሂ ሰላቱ ወሰላም በሐዲቶቻቸው በተደጋጋሚ ተናግረዋል። ቁርአንን ስንቀራ በርካታ አያዎች ላይ ጀነት የተዘጋጀችው አላህን ለሚፈሩ ሰዎች እንደሆነ አላህ ገልጿል። ኡዒደት ሊልሙተቂን ጀነት እርሱን ለሚፈሩ ሰዎች ተዘጋጅታለች ይላል። ኑሪቱ ሚን ዒባዲና መን ካነ ተቅያ ይህችን ጀነት ከባሮቻችን ውስጥ አላህን ለሚፈሩ ሰዎች እናደላለን እናስወርሳለን ያ ሱብሓነሁ ወተዓላ። ወሀከዛ አላህ በተለያዩ የቁርአን አያዎች ላይ ኢነ ለዚነ አመኑ ወዐሚሉ ሷሊሓቲ ካነት ለሁም ጀናቱል ፊርደውሲ ኑዙላ። እንደዚሁ ደግሞ በርካታ የቁርአን አያዎች ላይ መልካም ስራና ኢማንን ጀነትን አያይዞታል። ሱረቱል ካህፍ ላይ ደግሞ ይህቺ ጀነት አላህን ለሚፈሩ ሰዎች ማረፊያ ናት፣ መኖሪያ ናት ብሏል። ጀነት ለመግባት የግድ ኢማንና መልካም ስራ ያስፈልጋል። ከኢማንና ከመልካም ስራ በተጨማሪም የአላህ ፍርሃቻ ያስፈልጋል። በምላስ ማመን፣ በአካል አንዳንድ ስራዎችን መተግበር ለብዙ ሰዎች ሊቀላቸው ይችላል። ላኪን የልብ ፍርሃቻ ሊኖር ይገባል። አላህን ከልብ መፍራት፣ በገሃድም በምስጢርም አላህን መውደድ ማክበር፣ ከሰዎች ጋር ስንሆን ጥሩ መስለን ለመታየት ከምንጥረው በላይ ለብቻችን ስንሆን፣ ሰው የሌለበት ቦታ ላይ ስንሆን፣ ማንታወቅበት ቦታ ላይ ስንሆንም አላህን ልንፈራ ይገባል። በንግግራችን አላህን ልንፈራ፣ በእይታችን አላህን ልንፈራ፣ በሁሉም ነገራችን አላህን ልንፈራው ይከታተለኛል፣ አላህ ያየኛል ልንል ይገባል። አላህን መፍራት ማለት ይሄም አላህን ሱብሓነሁ ወተዓላ መፍራት ብሎ ማለት በምላስ ስንናገረው ቀላል ነገር ይመስለናል። ላኪን ጥልቅ ማዕና አለው። በሐቂቃ አላህን መፍራት ማለት በቁርአን መተዳደር ማለት፣ ቁርአን የሚያዘንን መተግበር፣ የሚከለከለንን መከልከል ማለት፣ እንደዚሁ ደግሞ ለአኼራ ስንቅ መያዝ ማለት ነው። አላህን ፈራለሁ ያሉ ለአኼራ ስንቅ ማይዙ ከሆነ፣ ለአኼራ ማይዘጋጁ ከሆነ፣ ሞት በድንገት ሊወስደኝ ይችላል ብለው ማይጨንቁ ከሆነ በሐቂቃው በእውነቱ አላህን አልፈሩ። እንደዚሁ ደግሞ አልቀናዐቱ ቢልቀሊል አላህ ሱብሓነሁ ወተዓላ በረዘቀን መብቃቃትም አንዱ የአላህ ፍርሃቻ ምልክትም። አላህን መፍራት ማለት ሐራምን ማድበስበስ መተውን፣ ስርቆትን መተውን፣ ማጭበርበርን መተውን፣ ሪባ ወለድ መብላትን መተውን፣ አላህ የረዘቀኝ ይበቃኛል ማለት በሐላል ከስብ መብቃቃት። ወሀከዛ አላህን ሱብሓነሁ ወተዓላ መፍራት በጥቅሉ በእኛና በአላህ በቁጣው በቅጣቱ መሃል አጥር ማጠር ማለት፣ በእኛና በምንፈራው ነገር መሃል በአላህ በቁጣው በእሳት መሃል ግርዶሽ መፍጠር ማለት ነው። ይህ ግርዶሽ ደግሞ ሊፈጠር የሚችለው መልካም ስራ በመስራት ወንጀልን በመተው። ይህን ላደረጉና ይህን ላሟሉ ሰዎች አላህ ጀነትን አዘጋጅቷል። ጀነት ውስጥ አላህ ሱብሓነሁ ወተዓላ ጎጆችን አዘጋጅቷል። እነዚህ ጎጆች የሚተዘጋጁት አላህን ሱብሓነሁ ወተዓላ ለሚፈሩ የተለያዩ መልካም ስራዎችን ለሰሩ ሰዎች እንደሆነ በነቢ ሰለላሁ ዐለይሂ ወሰለም አንደበት ተነግሮናል። ጀነት ውስጧ ላይ የተለያዩ የሰው ልጆች አይተውት አስቦት የማያውቁ ኒዕማዎች እንዳሉ አላህ ነግሮናል። የሰው ልጆች ዱንያ ላይ ብዙ ነገር ያስባሉ፣ ብዙ ነገር ይመኛሉ። ላኪን ጀነት ላይ አሁን ዱንያ ላይ ሆነን ያላሰብነውን አእምሯችን ያልደረሰበትን ኒዕማ አላህ አዘጋጅቷል። ይህ ጀነት ውስጥ ለመግባት ቁልፍ ያስፈልጋል። መስፈርቶች መሟላት አለባቸው። የጀነት ቁልፉ ላኢላሃ ኢለላህ ነው። ከልቡ ላኢላሃ ኢለላህ ያለ፣ የላኢላሃ ኢለላህን ትርጉም ያወቀ፣ ላኢላሃ ኢለላህ መታዘውን የታዘዘ፣ የምትከለክለውን የተከለከለ፣ ላኢላሃ ኢለላህን ከሚያፈርሱ ነገሮች የራቀና የተጠነቀቀ የጀነት በር የሚከፈትበትን ቁልፍ ይዟል። በመሆኑም ይህን ቁልፍ በጥንቃቄ ሊይዘው ይገባል።
ይህን ቁልፍ ሊጠብቀው ይገባል። በአላህ ያሻረከ ጀነት እሱ ላይ እርም ነው ተብሏል። ኢነሁ መን ዩሽሪክ ቢላህ ፈቀድ ሐረመ አላሁ ዐለይሂ ልጀነህ ወመእዋሁ ናር ወማ ሊዛሊሚነ ሚን አንሳር። እነሆ በአላህ ያሻረከ በአላህ ያጋራ ጀነት እርሱ ላይ እርም ናት፣ መኖሪያውም ጀሀነም ናት፣ ለበዳዮች ረዳት የላቸውም ተብሏል። ሽርክ ሰርቶ ሳይቶበት የሄደ ሰው መቼም ጀነት አይገባም። ወደፊት እንኳ ከአላህ ስብሓነሁ ወተዓላ በሆነ መልኩ ታርቆ ጀነት ይመለሳል ወይም ጀነት ይገባል አይባልም። ወማ ሊዛሊሚነ ሚን አንሳር፣ ግፈኞችና በዳዮች አላህ ዘንድ ረዳት የላቸውም። የበደሎች ሁሉ በደል በአላህ ማሻረክ ነው። ኢነ ሽርከ ለዙልሙን ዐዚም፣ ሽርክ እጅግ በጣም ከባድ በደል ነው፣ ግፍ ነው ተብሏል። ሽርክ የሰራ ሰው ራሱን የበደለው የአላህን ኒዕማ እንዲያጣ የእሳት እራት እንዲሆን ነፍስያውን ለአላህ ቁጣ ዳርጓል። ሽርክን ትንሹንም ትልቁንም ልንጠነቀቀው ይገባናል። መጠንቀቅ የምንችለው ደግሞ ስናቀው ነው። ልንማር፣ በሽርክ ዙሪያ የተጻፉ ነገሮችን ልናነብ፣ ልንጠይቅ ይገባናል። ሽርክን ቸላ ያለው ሰው ሳያቅ ያጠቃዋል። ሽርክን የፈራውና የተጠነቀቀው ሰው ከሽርክ መዳን ይችላል። የነቢያት አባት የሚባሉት ኢብራሂም ዓለይሂ ሰላም ለተውሂድ ብለው እሳት ላይ ተጥለው አላህ ልጅህን እረድ ብሏቸው ለማረድ ተዘጋጅተው ሁሉ ሳለ ጌታዬ ሆይ እኔንም ልጆቼንም ከሽርክ ጠብቀኝ ብለው ዱዓ ያደርጋሉ። ከነቢዩላህ ኢብራሂም በኋላ ሽርክ ላይ አልወድቅም ብሎ ከመስጋት የዳነ የጥፋት ዳርቻ ላይ ነው ያለው። ሽርክን ልንፈራ ልንጠነቀቅ ይገባናል። የሽርክ ተቃራኒ የሆነውን ተውሂድ ልናቀው ልንጠብቀው ይገባናል። እነሆ የጀነት ቁልፏ ተውሂድ ነው፣ ላኢላሃ ኢለላህ ማለት ነው። ረሱላችን ሰላቱ ወሰላም ጀነት ሊያስገቡ የሚችሉ የተለያዩ መልካም ስራዎችን ነግረውናል። እነዚህ መልካም ስራዎችን የቻልነውን ያክል ልንተገበራቸው ይገባል። ላኢላሃ ኢለላህ ከልባችን ከማለት ጋር በነቢዩ ከማመን ጋር 5 ወቅት ሶላትን ጠብቆ መስገድ፣ ሶላትን ጠብቆ የሰገደ ሱና ሶላቶች ላይ የበረታ ጀነት ይገባል። 5 ወቅት ሶላትን ጠብቆ የሰገደ ሰው አላህ ዘንድ አላለው ብሏል ነብዩ ሰለላሁ ዐለይሂ ወሰለም ጀነት የመግባት። 5 ወቅት ሶላቶችን ጠብቆ ያሰገደ ሰው ቃል የለውም። የቅያማ ቀንም ከፍርዓውን ከሃማን ከቃሩን ከኡበይ ብን ኸለፍ ከሚባሉ የእስላም ጠላቶች ኢብሊስ ከተጫወተባቸው ሰዎች ጋር ይቀሰቀሳል። ቀብር ላይም ጥያቄና መከራ ስቃይ ይበዘበታል። ስራውን መላኢኮች ሲተሳሰቡት መጀመሪያ የሚጀምሩት ከሶላቱ ነው። ሶላቱ ላይ ክፍተት ካለበት ሌላው ስራ ዘሩ ተብሎ አይታይለትም። ሶላቱ ከተስተካከለ ሌላ ስራውም ይስተካከላል። ውሃ ከዛ ገንዘብ ያለው ሰው ዘካን በአግባቡ ሊሰጥ ይገባል። እንደዚሁ ረመዳንን በአግባቡ ሊጾም ይገባል። አቅም ካለው ወደ መካ መድረስ ከቻለ ሐጅ ሊያደርግ ይገባል። ውሃ ከዛ ሌሎችም መልካም ስራዎችን ጠብቆ ሊፈጽም ሊተገበር ይገባል። ጀነት ውድ ናት። የአላህ እቃ ማለት ጀነት ናት። የአላህ እቃ ውድ ነው ብሏል ነቢ ዓለይሂ ሰላቱ ወሰላም። አላህ ሱብሓነሁ ወተዓላ ከምእምናን ነፍሳቸውን ገንዘባቸውን ገዝቷል ጀነት ሊሰጣቸው ተብሏል። ኢነላህ አሽተራ ሚነል ሙእሚኒና አንፉሰሁም ወአምዋለሁም ቢአነ ለሁሙል ጀነህ። ጀነት ለማግኘት የግድ ነፍስን አሳልፎ መስጠት ገንዘብን መስጠት ያስፈልጋል። አካል ሰው ስሜትን አሳልፎ መስጠት ያስፈልጋል። ጀነት የሚፈልግ ሰው አዱንያ ላይ አይኑን ከሐራም ሰበር ማድረግ አለበት። ብልቱን ከሐራም ከዝሙት መጠበቅ አለበት። እግሩን ወደ ሐራም ከመሄድ እጁን ወደ ሐራም ከመሰንዘር ከመዘርጋት ሊጠብቅ ይገባል። ወሀከዛ የአኼራን ህይወት ሊናፍቅ ሊጓጓ ይገባል። ነቢዩ ሰላቱ ወሰላም እናንተ ሰዎች ሆይ ምግብ አብሉ፣ ሰላም አለይኩም ማለትን አብዙ፣ ዝምድናን ቀጥሉ፣ ሌሊት ላይ ሰዎች በተኙበት ተነስታችሁ ስገዱ፣ የጌታችሁን ጀነት በሰላም ትገባላችሁ ብላ ነቢዩ ሰላቱ ወሰላም። ጀነትን በሰላም ቀጥ ብሎ መግባት የፈለገ ሰው አዱንያ ላይ ስሜቱን በሙሉ ለቁርአን፣ ለሐዲስ፣ ለሸሪዓ ተገዥ ሊያደርግ ይገባል። አዱንያ ላይ ወንጀል ላይ በተዘፈቁ ቁጥር ጀነት በሰላም የመግባቱ እድል እየጠበበ ይመጣል። አዱንያ ላይ ስሜትን ለቁርአን ለሸሪዓ ተገዥ ባደረጉ ቁጥር ጀነት በሰላም የመግባቱ እድል እየሰፋ ይመጣል። አላህን ልንፈራ አዱንያን ነገ ጥለናት እንደምንሄድ ልናቅ ለአኼራ ስንቅ ልንሰንቅና ጓዛችንን ልንጠቀልል ይገባናል። አዱንያ የሙእሚኖች ሀገር አይደለችም። ነቢ ሰለላሁ ዐለይሂ ወሰለም ሶሒህ በሆነው ሐዲታቸው አዱንያ ሲጅኑል ሙእሚን ወጀነቱል ካፊር ብሏል። አዱንያ የሙእሚኖች እስር ቤት ናት፣
የካፊሮች ጀነታቸው ናት ብለዋል። ሙእሚን አዱንያ ላይ ብዙ ነገር የፈለገ አላህ ስለከለከለ ነፍስያውን ይከለክላታል። ካፍር ደግሞ ያእኩሉነ ወየተመትዑነ ወዩልሂሂሙል አመሉ ፈሰውፈ ያዕለሙን። ካፍሮች አኼራን የረሱ የዘነጉ ሰዎች ይበላሉ፣ ይጠጣሉ፣ ይጠቃቀማሉ፣ ይዝናናሉ። የከንቱ ምኞትም ደግሞ ያዘናጋቸዋል። ወደፊት የዚህ ከንቱ ምኞታቸውን ውጤት ያውቁታል ተብሏል። ሁሉም ጀነትን ተስፋ ያደርጋል። ከኛ ውጭ ጀነት ማንም አይገባም የሚሉ ሁሉ አይሁዶች አሉ። በአላህ ከመክፈራቸው ጋር፣ ለአላህ ልጅ አለው ከማለታቸው ጋር፣ አላህ ደክሞት ቅዳሜ አርፏል ከማለታቸው ጋር፣ አላህን ሱብሓነሁ ወተዓላ ከመዳፈራቸውና ክብሩን ካለመጠበቃቸው ጋር ከኛ ውጭ ማንም ጀነት አይገባም አሉ። ወቃሉ ለን የድኹለል ጀነተ ኢላ መን ካነ ሁደን አው ነሳራ፣ አይሁድ የሆነ ሰው እንጂ ጀነት አይገባም አሉ። ክርስቲያኖችም ክርስቲያን የሆነ ሰው እንጂ ጀነት አይገባም አሉ። ለይሰ ቢአማንይኩም፣ እናንተ እንደምትመኙት አይደለም። መጥፎን ስራ የሰራ ሰው የመጥፎ ስራ ዋጋውን ያገኛል፣ ጀሀነም ይገባል። በአላህ አምኖ ኸይረን ስራ የሰራ ሰው የመልካም ስራ ዋጋውን ያገኛል፣ ጀነት ይገባል። ጀነት ውድ ናት። ውድ የሆኑ ነፍስያችን የሚወዷቸው ነገሮችን ለአላህ ብሎ መተው የግድ ይላል። በተለይ ሐራም የሆኑ ወንጀል የሆኑ ነገሮችን ማራቅ መጠንቀቅ ያስፈልጋል። በሰላም ጀነት ትገባላችሁ ነብዩ ሰለላሁ ዐለይሂ ወሰለም ብዙ መልካም ስራዎችን ከጠቀሱ በኋላ ወሀከዛ ሐራምን ለአላህ ብሎ መተው አኼራ ላይ አዱንያ የተውነውን ነገር እጥፍ ድርብ ሆኖ እንድናገኘው ያደርጋል። ሐራም የሆነን ነገር አዱንያ ላይ ተከልክሎ ሳለ የሰራ ሰው አኼራ ላይ ይነፈጋል፣ አላህ ይከለክለዋል። ወሀከዛ አላህ ሱብሓነሁ ወተዓላ የጀነትን ኒዕማ የጀነትን ጸጋ እናገኝ ዘንድ መልፋት፣ መድከም፣ መጣር እንዳለብን በቁርአኑ ነግሮናል። ስለ ጀነት አላህ ሲናገር ሳሪዑ ይላል፣ ሳቢቁ ይላል፣ ተናፈሱ ይላል። ለአዱንያ ጉዳይ ሲሆን ፈምሹ ይላል። ሰዎች ተቃራኒ ያደርገውታል። አዱንያ ላይ የተደላደለ ኑሮ የተመቻቸ ኑሮ ለመኖር ጠዋትም ከሰዓትም ማታም ይሰራሉ። በእንቅልፋቸው ሁሉ ስለ ዱንያ ይቃዣቅ፣ የአኼራን ጉዳይ ቸላ ብለውታል። 5 ወቅት ሶላት ከሰገዱ በሰላም ጀነት የሚገቡ በቀላሉ ጀነት የሚገቡ ይመስላችኋል? 5 ወቅት ሶላትን መስገድ ከተውሂድ ጋር ከኢማን ጋር ነዓም ጀነት ያስገባል። ላኪን በእያንዳንዱ ሶላት መሃል ከወንጀሎች መጠበቅ ያስፈልጋል። የሶላትን ሸርጥና አርካን ዋጅባትን አውቆ መስገድ ያስፈልጋል። የተለያዩ መልካም ስራዎችን እንኳ ቢሰሩ ስራው ዋጋ ቢስ እንዲሆን የሚያደርጉ ወንጀሎች አሉ። እነዚህን መራቅ መጠንቀቅ ያስፈልጋል። ሀከዛ አላህ ሱብሓነሁ ወተዓላ ስለ ዱንያ ሲነግረን ፈምሹ ፊ መናኪቢሃ ወላ ተንሳ ነሲበከ ሚነ ዱንያ፣ አዱንያ ላይ የተንቀሳቀሳችሁ ርዝቅ ፈልጉ ነው ያለው። እንደዚህ ደግሞ ከአዱንያ ድርሻችሁን አትርሱን የተባሉ። የአዱንያ ድርሻ ምንድን ነው የሚለው በተለያየ መልኩ ቢፈሰርም የተወሰኑ ዑለሞች አዱንያ የመጣኸው ለኸይር ስራ ነው፣ ኸይር ስራህን አትርሳ ብሏል። የተወሰኑ ደግሞ ኢማም አልቁርጡቢ ተፍሲራቸው ላይ እንደጠቀሱት ወላ ተንሳ ነሲበከ ሚነ ዱንያ ማለት ከፈንህን አትርሳ ማለት። ሌሎች ደግሞ ወላ ተንሳ ነሲበከ ሚነ ዱንያ ማለት አዱንያ መስራትን አትርሳ፣ ስራ የተወሰነ ቸላ አትበለው። እነሆ ሰዎች ይሄን ገልብጠውት አዱንያ ላይ ነፍሳቸውን ጥለው በጣም ተጨናንቀው ለአዱንያቸው ይሰራሉ። የአኺራን ጉዳይ 5 ወቅት ሶላት ከሰገደን ይበቃል ይላል። ገፉሩ ረሒም ነው ይላል። ለጀሀነም ካፈሮች ይበቃዋታል ይላል። ነገሩ እንዲህ አይደለም። ነቢያችን ሰላቱ ወሰላም እግራቸው እስኪያብጥ ድረስ ለይል ሶላት ይሰግዱ ነበር። የነቢ ሰለላሁ ዐለይሂ ወሰለም ባልደረቦች ጀነትን ለማግኘት የተለያዩ ነገር ያደርጉ ነበር። ያ ረሱላላህ አላህ ሱብሓነሁ ወተዓላ ጀነትን አታገኙም የምትወዱትን ነገር እስካልሰጣችሁ ድረስ የሚል የቁርአን አያ ወርዷል። እኔ ውድ ንብረቴ በይረሓ የሚባል ቴምር ወይን ያለበት እርሻ ነው ወይም ደግሞ ማሳ ነው። ነሆ ያ ረሱላላህ ይሄን ለአላህ ሰጥቻለሁ ጀነት አገኘ ዘንድ ብለው። ወሀከዛ አንፊቁ ሚማ ረዘቅናኩም፣ አላህ ከሰጣችሁ ስጡ የሚባለው የቁርአን አያ ሲወርድ ገንዘብ የሌላቸው ሰሐቦች ይህን የቁርአን አያ ተግባራዊ አድርገው ጀነት ለመግባት ኢማናቸውን ለማሟላት ጫካ ሄደው እንጨት ለቅመው አምጥተው ሸጠው ሰደቃ ይሰጠው ነበር። ሀከዛ ጀነትን ለማግኘት የሚችሉትን ብቻ ሳይሆን የማይችሉትን ሁሉ ለማድረግ ጥረት ያደርገው ነበር። በይነማ እኛ እየቻለን የአዱንያ ፍቅር አኼራን አስረስቶን ለአኼራ ሲባል እንደ ኤሊ እንንፋቀቃለን። ለአዱንያ ሲባል እንደ እግር ላይ እግር ተጨምሮልን ብንሮጥ ክንፍ አብቅለን ብንበር ይመኛሉ ሰዎች ነው። ጠዋትም ከሰዓትም ለብቻቸውም ሲሆኑ ከሰው ጋርም ሲሆኑ የሚያስቡት የሚያወሩት ዱንያ ብቻ ሆኗል። ይህ የአኼራ ፍቅር ከልባቸው እንዲቀንሳል እንዲጠፋ አድርጓል። ጀነትን
ደጋግመን ልናስታውስ፣ ጀነት ልንገባ የሚያበቁን ኸይር ስራዎችን ደግሞ ያለመሰላቸት ልንሰራ ይገባል። አላህ ሱብሓነሁ ወተዓላ ወደ ጀነት፣ ወደ አኺራ፣ ወደ እሱ ምህረት ፍጠኑ ነው ያለው። ወሳሪዑ ተሽቀዳደሙ፣ ፍጠኑ ወሳቢቁ ተሽቀዳደሙ፣ ወፊ ዛሊከ ፈልየተናፈሲል ሙተናፊሱን፣ ይህን ለማግኘት ተሽቀዳዳሚዎች ይሽቀዳደሙ ነው ያለው። የጀነትን ኒዕማ የጀነትን ጸጋ ለማግኘት መሄድ ብቻ መስራት ብቻ አይበቃም። መፍጠን ያስፈልጋል፣ መጣር ያስፈልጋል፣ ነፍስያን ማድከም ያስፈልጋል። ለኸይር ስራ የሚደረግ ልፋትና ድካም አካልን ቢያደክምም የህሊና እረፍትን ይሰጣል፣ ያስደስታል። ከጊዜ በኋላ አኼራ ላይ ዋጋውን ሲያዩት የበለጠ ደስ ይላቸዋል። ውጁሁን የውመኢዝን ናዒማ ሊሰዕይሃ ራዲያ ፊ ጀነትን ዓሊያ። የቅያም ቀን የተወሰኑ ሰዎች ፊታቸው ይጠቁራል፣ ይዋረዳሉ። የሰሩትን ስራ ዋጋውን ውጤቱን ሲያዩት ያፍራሉ፣ መጥፎ ስራ የሰሩ ናቸው። ሌሎች ደግሞ ፊታቸው ውጁሁን የውመኢዝን ናዒማ በደስታ የተሞላ ነው፣ ደስታ ይነበብበታል፣ ይከበራል። ሊሰዕይሃ ራዲያ አዱንያ ላይ የሰሩትን ስራ አኺራ ዋጋውን ሲያዩት ይደሰታሉ። ፊ ጀነትን ዓሊያ ከፍ ያለ ማዕረጉም ቦታውን ከፍ ያለ ጀነት ውስጥም ይኖራሉ። ጫጫታ፣ ጋጋታ፣ ትርፍ ቃል የሌለበት ጀነት ላይ ብሏል አላህ ሱብሓነሁ ወተዓላ። ጀነት ውስጥ ሲገቡም ይሄን ያገኛችሁት ቢማ ኩንቱም ተዕመሉን ትሰሩት በነበረው ስራ ነው ይባላል። ወቲልከል ጀነቱ ለቲ ኡሪስቱሙሃ ቢማ ኩንቱም ተዕመሉን ትሰሩት በነበረው ስራ የወረሳችሁት ነው ይባላል። እነሆ ዱንያ ላይ የሰራ ጀነት ይከብራል፣ የምኞቱን ያገኛል። በል ያልተመኘውን ሁሉ አላህ ይሄን አትፈልግም፣ ይሄን አትፈልግም፣ ይሄን አትፈልግም ብሎት አላህ ያከብረዋል። ዱንያ ላይ እንደ እንስሳ እየበላ እየጠጣ እየኖረ ደግሞ አኺራ ላይ ይዋረዳል፣ ያፍራል። አላህ ሱብሓነሁ ወተዓላ ለጀነት ተሽቀዳደሙ ብሎ የጀነትን መንገድ ቀለል አድርጎታል። ወሀከዛ ከጀነት መንገድ ሊያርቁን የሚችሉ ነገሮችንም ነግሮናል እንጠነቀቅ ዘንድ። ወሀከዛ አላህን ሱብሓነሁ ወተዓላ ጀነት እንዲሰጠን ልንለምነው፣ የጀነት መንገድን እንዲያገራልን ልንጠይቀው፣ ነፍስያችንን ልንታገር ይገባናል። ጀነትን የናፈቀ የአዱንያ ብልጭልጭ አያታለውም። ገና ነኝ ወጣት ነኝ ከጊዜ በኋላ አይልም። ሞት መቼ እንደሚመጣ አይታወቅም። 7 ሰዎችን ወይም 7 አይነት ስራ የሰሩ ሰዎችን ጥላ በሌለበት ቀን አላህ ጥላ ስር ያደርጋቸዋል። ከዚህ አንዱ ወጣትነቱን በዒባዳ በመልካም ስራ ያሳለፈ ሰው ነው። ልቡ መስጂድ ላይ የተንጠለጠለ ሰው ከመስጂድ ሲወጣ በሁለተኛ ዙር ወደ መስጂድ የሚመለስበትን ሰዓት ሚናፍቅ ሰው ነው ተብሏል። ወጀነት ለመግባት ስሜትን መተው ያስፈልጋል። ረሱልን ሰለላሁ ዐለይሂ ወሰለም መከተል ያስፈልጋል። አዱንያ ላይ ምንም አይነት ተዓብና ነሷብ ድካም ቢደርስብን ወደ ጀነት የምናደርገው ጉዞ መጨረሻ በረፍትና በሰላም በደስታ የተሞላ ከመሆኑ አንጻር አዱንያ ላይ በኢማናችን በዲናችን ምክንያት የሚደርሱ ጫናዎችን ነገ ጀነት ላይ አርፋለሁ ብለን ልንቋቋማቸው ይገባል። አላህ ሱብሓነሁ ወተዓላ የጀነትን መንገድ ካጋራላቸው ከጀሃነም መንገድ ካራቃቸው ባሮቹ ያደርገን። ሀዛ ወላሁ ተዓላ አዕለም። ወሰላሙ ዓለይኩም ወረሕመቱላሂ ወበረካቱ።